ዛሬ ላፕ ሌንግዝ ምንድነው? ላፕ ሌንግዝ ለምን አስፈለገ? ለምን እንጠቀማለን? እንዲሁም ዋትሀፕን ይህንን ፕሮቫይድ ባናደርግ ወይም ብረቶቹን ባንደራረብ ምንድነው የሚፈጠረው? እንዴት ካልኩሌት እናደርጋለን? ጄኔራል ሩሎች ወይም ደግሞ እነዚህ ጠቅላላ ህጎቹ ምን ይመስላሉ የሚለውን በትክክል ለማየት እንሞክራለን። ከዚህ ቪዲዮ ጋር እንድትቆዩ ጋር አንድ የቤታችን ስትራክቸር ወይም የምንሰራውን ስትራክቸር 20 ሜትር ሊሆን ይችላል። ብረት ደግሞ የሚመረተው አንድ ቤርጋ 12 ሜትር ነው። 12 ሜትሩ ብረት እንዴት አድርገን ነው ላፕ አድርገን አያይዘን ወይ ደራርበን የምንሰራው የሚለውን ላፕ ሌንግዝ እንለዋለን። ብረት እንዴት እናነባብራለን? ሶስት አይነት የብረት ማያያዣዎች አሉ። ወደ ኋላ ገልጽላችኋለሁኝ እንዴት ከብረትን ከብረት እናያይዛለን። ሶስት ሜተዶች። ይሄን እንደምታዩት እንግዲህ ብረት 12 ሜትር ነው ቤርጋው ብያችኋለሁኝ። አንደኛው በማሰር ይሆናል ማለት ነው። ይህ እንደምታዩት እንግዲህ ብረቱን ከሌላኛው ብረት ጋር እናስተላልፈውና ላፕ ሌንግዝ የምንለው እንግዲህ ይሄ ነው። እንደምታዩት ከላይ እናስረዋለን ማለት ነው። እነዚህ የሚታሰሩበት ስፔሲንግ ያው ይታወቃል። እንደገና ደግሞ ብረቱ ከዚህኛው ጫፍ እስከዛኛው ጫፍ ድረስ ደግሞ ላፕ የተደራረገው ሁለቱ የተደራረቡበት ሌንግዝ ላፕ ሌንግዝ እንለዋለን። ይሄ በጣም ወሳኝ ነው። አንዱ ብረት ወደ ሌላው ብረት በሚያጥርበት ሰዓት ሁለቱን አስተላልፈን ስናስራቸው ከላይ የሚመጣው ሎድ ወይም እዛ ቤት ላይ ያለውን ኃይል በሙሉ ጨምቆ ለዚህኛው ያስተላልፈዋል ማለት ነው። ይሄን ለማድረግ ግን ላፕ ሌንግዙ ደግሞ በጣም ወሳኝ ነው። አንደኛ ፕሮቫይድ ባናደርገው ሁለቱ ኦቨርላፕ ያደረግንበት ቦታ ላይ ፕሮቫይድ ባይደረግ ወይም አናሳ የሆነ ሌንግዝ ብናደርገው ኮንሰንትሬት ሆኖ የመጣው ኃይል ልክ እዚህ ጋር ዊክ ዞን ሲያገኝ በትኖት ይወጣል ወይም ቤቱ ክራክ ፈጥሮ በዛው ይሰበራል ማለት ነው። ኮለም ቢሆን ወይ ቢም ቢሆን እዛ ቦታ ላይ ዊክ ዞን ተፈጠረ ማለት ነው። ሶ የቤቱ እዛ ጋር ይበላሻል እንደማለት ነው። ስለዚህ ላፒንግ አስገዳጅ ሁኔታ ነው የሚሆነው ማለት ነው። ብረት ከሌላው ብረት ጋር እንቀጥልና ፎርሱን በዛው ልክ እናስተላልፈዋለን ማለት ነው። ሶስቱ ቴክኒኮች ምንድናቸው ከምንለው አንደኛው ማሰር ነው። ሁለተኛው እንደገና ደግሞ እዚሁ ላይ ብረቶቹን ከብረቶቹ ካፕሎች አሉ። የብረት ልክ አንዱን ከሌላው የምናያይዝባቸው ትንንሽ የብረት ርዕሱ ከብረት የተሰራ ነው የሚሆነው። ልክ እንደምታዩት እንደዚህ አንዱን ጫፍና አንዱን ጫፍ በውስጥ በማድረግ በኩል መካኒካል ካፕለር እንጠቀማለን ነው። ሶስተኛው የሚሆነው እንግዲህ መበየድ ነው። ሁለቱን መበየድ ዌልዲንግ መጠቀም ነው የሚሆነው። እነዚህ ደግሞ ለትልልቅ ብረቶች በተለይ ከዲያሜትሩ ከ36 ኤምኤም በላይ ከሆነ ሞር ብዙ ጊዜ ዌልዲንግ ይመከራል። ላፕ ሌንግዙ ለስ ቢሆን ምንድን ነው የሚፈጠረው? ልክ በዚህ በምስሉ ላይ እንደምትመለከቱት ፎርሱ እዚህ ዊክ ዞን ላይ በሚያገኝበት ጊዜ ስትራክቸሩን ሰብሮት ወይ ክራክ አድርጎ አፈንድቶት ይወጣል ማለት ነው። ስለዚህ እንደዚህ የተሰበረ ኮለን ታያላቸው ወይም ደግሞ የሆነ ስንጥቃቶችን ታያላቸው። ስንጥቃቱና ፎርሱ እየጨመረ በሄደ ቁጥር ግን ስትራክቸሩ ምን ያደርጋል? ፌል ያደርጋል ማለት ነው። እሱን ለመከላከል ላፕ ሌንግዝ እንጠቀማለን። ላፕ ሌንግዝ በጣም ወሳኝ በጣም አብዛኞቹ መሐንዲሶች የሚሰሩት ስህተት አንደኛው ያው ብዙ ጊዜ ፌሮዬ ላይ ትረስት በማድረግ ዲያሜትሩን አባስተው በሚጠበቅበት የዲዛይን ሌንግዝ ላፕ ባለማድረጋቸው በጣም ሳክሪፋይስ ያደርጉ ወይም የሰሯቸው ስትራክቸሮች ስብራቶችን፣ ክራኮችን ወይም ደግሞ መበላሸትን ያጋጥማቸዋል። ላፕ ሌንግዝ የተለያዩ ዞኖች አሉ ፕሮቫይድ የምናደርግባቸው። እነሱ ደግሞ ከዲዛይን ጋር ተያይዞ የተሻለ ኃይል የሚያስፈልጋቸው ላይ የተሻለ ሌንግዝ ፕሮቫይድ ማድረግ ስላለብን እሱን እናያለን። አንደኛው ቴንሽን ዞን የሚባለው ቴንሽን ዞን ማለት እንግዲህ የሆነ ቢም አለ እንበልና ከታች በኩል ቴንሽን ዞን ይፈጠራል ወይም የመለጠጥ ኃይል የሚመጣበት ከታች በኩል ያለው ነው። ይሄ ቴንሽን ዞን እንለዋለን። ከላይኛው በኩል ደግሞ ኮምፕሬሽን ዞን ነው። እሱ ኮምፕሬሽን ዞን ላይ
ፕሮቫይድ የምናደርገውና ቴንሽን የሚፈጠርበት ፓርት ላይ ደግሞ የሚቀመጠውን ብረት ካልኩሌት የምናደርግበት ወይ የምንሰጠውን ሌንግዝ በደንብ ማሰብ ይኖርብናል ማለት ነው። አሁን ቴንሽን ዞን በሁለት ይከፈላል። ፍሌክዠራል ቴንሽን ሲሆንና ዳይሬክት ቴንሽን በሚሆንበት ሰዓት ማለት ነው። እዚህ ጋር ተያይዞ ደግሞ ሌላው ዴቨሎፕመንት ሌንግዝ ወይም ይሄ ላፕ ሌንግዝ ብዙ ጊዜ ሰዎች ባንድ ሲያደርጉት ያለው ግን ዴቨሎፕመንት ሌንግዝ የምንለው ኮንክሪቱ እና ብረቱ የሚያያዝበት ብረቱ ወደ ኮንክሪቱ የሚገባበት ሌንግዝ ማለት ነው። ላፕ ሌንግዝ ግን ሁለት ብረቶችን አንዱን ወደ አንዱ ፎርስ ግንኙነት የምንፈጥርበት እና ቀጣዩን የስትራክቸሩን ሌንግዝ በአዲስ ብረት አራዝመን የምንሄድበት። ስለዚህ ላፕ ሌንግዝ የምንለው ብረት ከብረት የሚሄደው ነው። ዴቨሎፕመንት ሌንግዝ ግን ብረቱ ከኮንክሪቱ ውስጥ ተጣብቆ እንዲይዝ እና ከፍተኛ ስትሪንግዝ እንዲኖረው የምንሰጥበት ነው። ብዙ ጊዜ ሲያምታቱት እናያለን። ሶ ላፕ ሌንግዝን እስከ 30 ዲ whichever is greater than 12 ዲ እንደማለት ነው እንሰጣለን ነው ላፕ ሌንግዙን በአንድ ኮንክሪት ውስጥ። ዳይሬክት ቴንሽን በሚሆንበት ሰዓት እስከ 30 ዲ ፕሮቫይድ እናደርጋለን ላፕ ሌንግዝ። ይሄኛው ግን 12 ዲ ይሆናል ማለት ነው። ሶ ይሄኛውን ባናደርግ ደግሞ ቱ ዘ ሚኒመም ምን ያክል ልንጠቀም እንችላለን? ከ15 እስከ 20 ሚኒመም ልንጠቀም እንችላለን ማለት ከ15 ዲ መሆን ያለበት ወይም 20 ሴንቲሜትር ሚኒመም ከዚህ በታች መሆን የለበትም። ኮምፕሬሽን ዞን ላይ ወይም ከላይ በኩል ባየነው ስትራክቸር ከላይ በኩል በሚሆንበት ላፕ ሌንግዝ ስንት ሊሆን ይችላል? 12 ዲ ኦር 30 ዲ which is greater ነው እንግዲህ በዛኛው በዳይሬክት ቴንሽን የምናየው ማለት ነው። ሶ በኮምፕሬሽን በጊዜ ደግሞ ኮምፕሬሽን ዞኑ ላይ ምን ያክል ፕሮቫይድ እናደርጋለን የሚለው እናያለን። ዴቨሎፕመንት ሌንግዝ ኦር ሹርነት ቢ ከ24 ዲ በታች መሆን የለበትም። ለማን? ለኮምፕሬሽን። እዛኛው ላይ ስንት ነው ያልነው? ከ15 ዲ በታች መሆን የለበትም። ሶ ኮምፕሬሽን እና ቴንሽን ላይ ያለውን ነገር በዚህ ክሊር ካረኩላችሁ ጄኔራል ሩል የሚባሉ የብረት አሰራሮች አሉ። አንደኛው ሁለት ብረቶች በተቃራኒ ዲያሜትር ከመጡ ማለት ተመሳሳይ ያልሆኑ ለምሳሌ ከታች ባለ 20 ሆኖ ከላይ ባለ 16 ብረት ቢሆን ላፕ ሌንግዛቸው እንዴት የትኛውን ነው ሞር ትኩረት የምናደርገው ወይስ ግሬተር አድርገን ልንወስድ ኮንሲደር የምናደርገው የትኛውን ነው? ላፕ ሌንግዙ የትንሹን ሞር ኮንሲደር እናደርጋለን። ሁለተኛው ሩል ደግሞ ሩል እንግዲህ ባለ ብረቱ ባለ 30 እና ከዛ በላይ ከ36 በላይ ከሆነ ዌልዲንግ ሲስተምን ብንጠቀም የተሻለ ነው ኦር ፖሲብል ነው ዌልዲንግ። ሶስተኛው እንግዲህ ብረቶች በሚታሰሩበት ጊዜ እንዴት ነው ሊታሰሩ የሚገባው? ለምሳሌ እንበልና ባለ 20 ሜትር ስትራክቸር ካለን 12 ሜትር ደግሞ የብረቱ ሌንግዝ ነው አንድ ቤርጋ 12 ሜትር ሶ የሆነ ሜትር ላይ ያጥረናል ማለት ነው። ልክ ተመሳሳይ ከስክሪኑ ላይ እንደምትመለከቱት ግን በዚህ መልክ የምናስረው ከሆነ ሉክ ይሄ ብረት ከላይ በኩል እስከ ታችኛዋ ሜትር ባለችው በዚች 1 ሜትር ውስጥ ኦቨርላፑ ተሰራ። ኦቨርላፑ በሚሰራበት ሰዓት ሶስቱም ብረቶች አንድ አቅጣጫ ላይ ወይ አንድ አካባቢ ላይ ነው የተሰራው። ይሄ ማለት ዊክ ዞን ፈጠር ማለት ነው። ይሄኛው እንደምታዩት እዚህኛው ላይ በሁሉም አቅጣጫ ምን ሆነ? ዊክ ሆነ። ሶ ከላይ የሚመጣ ሎድ አለ ብለን እንሰብና ልክ ብረቱ መጥቶ ሎዱን ተሸክሞ እዚህ ጋር ሲደርስ ብረቱ አንድ ወደ አንዱ ያስተላልፈበት በተመሳሳይ የሶስቱም አንድ ከሆነ ዊክ ዞን አገኘ ማለት ሶ ምን ይሆናል? አፈንድቶት ፈርክሶ ሰንጥቆት ይወጣል ማለት ነው። ነገር ግን ምንድነው ማድረግ ያለብን? ስታጋርድ ማነር መሆን አለበት። ስታጋርድ የሆነ ሁኔታዎች አስተሳሰሮች ሊኖሩት ይገባል። ይሄ ማለት ደግሞ በዚህኛው በኩል እንደምታዩት ብረቱ ተስተላልፎ መታሰር አለበት ማለት ነው። ሶ እንደምታዩት ከላይ በኩል ወደ ላይ ተላልፏል፣ ከታች በኩልም ወደ ታች ተላልፏል። ሶስተኛዋ መሃል ላይ አካባቢ ያደረጋል። ይሄኛው አሁን ሞር ከላይ በሚመጣው ፎርስ ዲፔንድ አይሆንም ማለት ነው። ቀጥታ ብረት ኃይሉ እንደመጣ የጠንካራውን ብረት በጎንና በጎን ስለሚያገኝ ሴፍሊ
ሎድ ትራንስፈር ይሆናል ማለት ወደ ቀጣዩ። ነገር ግን በዚህኛው ማነር ዊክ ዞን ፈጥረንለታል። ሶ ከታሰሩት አንዱ ቢፈነዳ ቀጣዩም ሎድ ወደ የት ይሄዳል? ወደ ተሰኛው ያመዝንበታል አይደል? ቀጣዩንም በዛ ልክ ያፈነደዋል ማለት ነው። ኔክስት አራተኛው ሩላችን የሚሆነው እንግዲህ ጀነራል ሩል ነው። አንድ ስትራክቸር በሚኖረን ላይ ብረት ኦቨርላፕ አለን ብለን ካሰብን የብረቱን 1/4 ከቴንሽን ዞኑ መራቅ አለብን። ወይንም ደግሞ በሌላ አነጋገር ቤንዲንግ ሞመንቱ ኦልሞስት ዜሮ ይሆናል ብለን የምናስበው ቦታ ላይ ነው ላፕ መሰራት ያለበት። ለምንድን ነው? ቴንሽኑ በጣም ከፍተኛ የሆነበት ቦታ ላይ የምናስር ከሆነ ከፍተኛ ኮንሰንትሬት የሆነ ሎድ አለ። ፕላስ ቱዛት ያንን ላፕ የምንሰራበትን ዊክ ዞን እዛ ጋር ከፈጠር ነው ምን የመሆን እድል አለው? የመበተን ወይም ክራክ የማድረግ እና እዛ ላይ ዊክ ሆኖ በልክ የማድረግ ኦር ሰምቲንግ እዛ ጋር ፌለሪቲ እንፈጥራለን ማለት ነው። ሶ ይሄንን እንደ ጄኔራል ሩል እንጠቀመዋለን። ቤንዲንግ ሞመንቱ እዚህ አካባቢ ላይ የሆነ ሌንግዝ አለ ብለን እንሰብና በግራ በኩል ሶ እኛ የምንሰራው ዘን ታይ በሚደረግበት የሆነ ጆይንት የሚፈጥርበት ላይ ሞመንት ኃይል ይፈጥራል ማለት ነው። ከሱ ግን L/3 or 4 ላይ በአብዛኛው 4 ላይ ከዛ ሌንግዝ አለፈካልን ላፕ መስራት እንችላለን። ይሄንን ባናደርግ ምን ሊፈጠር ይችላል የሚለውን ላይክ ኮሜንት በማድረግ ኮሜንታችሁ ላይ ግለጹልኝ። ወይንም ከዚህ በተጨማሪ ጥያቄ ካላችሁ ለዛሬ እናመሰግናለን።